እኔን ተበጂ ልጅሽ አይጀልም አልመጣ ቤትን ሳስመንቅሬ ገንገበ ዲማ ከፈት ከወዛሬ ብሬና አጥተን አረ ቀኑማ እኔ ሁሉ ጊዜ መመላለስ ሰለቸኝ። ብሪ ኪያናኪኒ ነው አንተ ምንድነው የምታየው? ወረዛ ብሪ ኪያናኪኒ ማሙደምታ ኤሳፊ ዳማን ቀቡስ እንጀን ስላዱራ ምንም ረጅም ወሮኛ አስተወረ ሰላም ወሬ አውርታ ታቀም ብሪ ኪያናኪኒ ናኪ በቃ እጄ ወጠበጂ ሲከና ደምን አራ ተበጂ እኔን ተበጂ ማለት ልጅሽ አይጀልም አልመጣ ቤትን አስመንቅሬ ደውጣለሁ ታል ይሄን ነገር ተይው ባክሽ። መላጨትሽን አቁሚ ብያለሁ። እኔ መዳበስ የምፈልገው ጸጉርሽን እንጂ መላጣሽን አይደለም። እባክሽ የኔ ፍቅር እንደዛ እንዳታረጊ። አንተ ነው መላጣዬን አየር ሲነፍስበት ደስ ነገርኩሽ እኮ ሴትዮ። ቅል ለምትመስዪው እኮ ባዝሊን የጠገበ ቅል መስለሽ ሰክሬ ስገባ እያሞለጨኝ የጀን ወለምታ ገጥሞታል። ጸጉርሽን አብቂው በቃ። ሂውማን ሄር ልግዛልሽ። እኔ የምልህ ለምንድን ነው እኔ እናንተ ፍቅረኛሞች ሆነን? ምን አይነት ጥያቄ ነው? ስለምንዋደድ ነው። ስለምንዋደድ እናት ስለምንዋደድ ከዛ እንጋባለና ከተጋባን በኋላስ ያው እንወልዳለን። ትወልጂልኛለሽ? እንጋባለን፣ እንወልዳለን። እኔን አስቀምጣኝ ብንብለ ትሄዳለህ አይደለ? እንዳሸክ ትሆናለህ። መች እንደዛ አልኩኝ? ያው አዎ እኔ አላማ የለኝም፣ ምንም ነገር አላረግም። አንተ ግን እንደፈለክ ልትሆን ነው። እኔ ኮልኩ በኋላ ቤት ውስጥ ቁጭ ብዬ መች ወጣኝ? እኔ እኮ ነው እንጂ አንተ ሲጀመር ለኔ አትሆንም። ከዚህ በኋላ አጠገቤ እንዳደርሰም ታገኛለህ አይደለ? ድሩም ወንዶች ምን አርግ ነው የምትይኝ? እሙዬ እንዴት ነሽ? በእግር ምንድነው እንደዚህ መኳተን? ገባ ብለሽ ለምን አብረን አንሄድ አይሻልም? አይነሳም ደግሞ ምንድነው ይሄን ብልጭልጭ ውበት አትጠቀሚበትም ነው? አይደለም እኮ እናንተ ምን ሆናችሁ ነው? ያው እኮ ነው አይደለም? አረ ቆንጆ ምግብ ነበር ግን ወደ ቤት ልሂድ መሻለ። ምን በላሽ ጠጣሽ ምናምን? አንዴ ምን ማለት ንክስ ነው እንዴ መጣሽ? አረ እኔማ እየተቆጣኛለች ልሄድ ነው። አንቺ የምርሽን ነው እንዴ? እናት በሞኛሽ ጊዜ እናቴ ትቆጣኛለች ምናምን ቀልዱ እንዴ ጀመራችሁ እንዴ? እና አራት ልጋብዝሽ ምን ማለት ነው ትርጉሙ? እኔ እናቴ ትቆጣኛለች። በይ ቀልዱስ ቀልድ ነው። እኔ አሁን ተንቀሳቀስ ስፈልግ አስመልስልሃለሁ የበላሁትን። አስመልሽ ክፈይ አረ ሼም ነው አስመልሽ። እኔ የምለው ማርና እሸት ነው እንደ ቀለብሽ ችቦ አይሞላም ወገብሽ። መቼ ስለዚህ ወገብ መሰራልሽ ቀሚስ ከችቦ ነው መሆን ያለበት። እንደውም ለቀጣዩ መስቀል ነው ቆንጆ ቀሚስ ከችቦ ሰራልሻለሁ ሲለኮስ የሚወልቅ ማለት ነው። ጥሩ ሰፊ ነው ሲባል ሰምተን ነው የመጣው። ቋጣ አስደንግጠኛ እንዴ! ጥሩ ሰፊማ ነኝ። እኛ ቤተሰብ ሲወርድ ሲዋረድ የመጣ ሙያ ነው። ይገርማል። አያቴ በጦር ነበር የሚሰፋው ለጀግኖች ለተዋጊዎች፣ አባቴ በገጀራ፣ እኔ በጩቤ ጀምሬ ነው አሁን መርፌ ላይ ደረስኩ። ላንቺ ራሱ መሰፋልሽ አበሻ ቀሚስ ማለት ነው። ገበሩን ሽፎን ነው ማረግልሽ። ከዛ የአበሻ ቀሚሱን ጥለት ስር ኤልዲ ላይ ተገጥምና ሪሞት ሰጥሻለሁ። ከዛ በዛ ሪሞት የጥለቱን ቀለሞች መቀየር ትችያለሽ። እኔም ሱፍ ማሰፋት እፈልጋለሁ። ችግር የለውም ቆንጆ ሱፍ እሰራልሃለሁ። ቢረበ እንኳን ፈትፍታ የምትበላው ማለት ትንሽ የሚያስቸግረው እዚህ ትከሻ ላይ ኮት ትንሽ ማምጣት ይከብዳል። ዳስም ቢሆን እሰጥህና ጣል ታረግበታለህ። ለካኛ ታዲያ ሳትለካኝ ነው እንዴ ብታውቅ? አይ የኔ አንተን ካየው ይበቃል። ላንቺ ራሱ መሰፋልሽ ቀሚስ ማለት ነው። ስትወፍሪ አብሮሽ የሚወፍር ስትከሺ ደግሞ አብሮሽ የሚከሳ ቀሚስ ነው መሰራልሽ። እሺ መጥቶ እኔ አንቺ መሰፋልሽ ቀሚስ ማለት ነው። በመርፌ ባልሰፋው በጣም ነበር ደስ የሚለኝ። እንዴ ለምን እንዴ? በመርፌዎቹ ቀዳዳ ንፋስ ገብቶ ብርድ ቢመታሽስ? ተጫዋች ነው። ምን ላድርግ ብለሽ ነው? እኔ ይገርምሻል። በዚህ ሜትር አሁን ከዚህ በኋላ ሌላ ሰው አለቀም። ይሄ ሜትር የሌላ ሰው ገላ ፈጽሞ አይነካም። ያንቺ ነቅቷላ። በፍሬ ማድረጌ ቤቴ ነው የምሰቅለው። እኔ አንቺ አሰፍተሽ አይደለም አስቀድደሽ ብትለብሽ እኮ ያምርብሻል እኮ። እኔ ላንቺ የምሰፋውን ቀሚስ ማለት ጥልፉን ተንሸራትቼ ነው የምጠልፈው እንዳይወድቅ አድርጌ። እንደው ምን አሰብኩ መሰለሽ? ቀሚሱ እንዳለቀ ራሴ ደውዬ መጥቼ እንድሰጥሽ ስልክሽን ብትሰጪ በጣም እኔ ደስ ይለኛል። 09 09 ትከሻ ስንት ነበር ያልኩሽ? 29 ደረት 16 ወገብ 14 ዳሌ 25 በቃ ይደውላሉ። ማን ነው እሰፋዋለሁ። እኔ ምን ወይ ቅድም ስደውልልህ ለምንድን ነው ያነሳው? አዎ ምን ማድረግ ነበር? ማንሳት አይጠበቅብም። ከደወልኩልህ ነው ውሰደኝ ማለት ነው አይደል እንዴ? ምንድን ያው አይደል ሌላ ጊዜ አንስቼ አይደል እንዴ? አትረዳኝም አውቀው። ምንድነው አትረዳኝም ደግሞ? ዛሬ ደግሞ ምን አይታ እናት ኧረ ምንድነው ዛሬ? ስማ ደግሞ ምንድነው? ቅድም ሙሉን ነው አይደል የከፈልከው? ምኑን? ለዛ ስንበላ ነው። እና ሌላ ጊዜ እኔ አንዴ የምከፍለው አዲስ ነገር ማን ስለሆንክ ምንድነው የምትይኝ? እኔ ዛሬ እኮ ግራ ገባ። ሴት ካንተ አታንስም። እሺ ለምን ሁሉ የሚከፍለው?
ምንድነው ሌላ ጊዜ ነው ያርደው እንጂ ምንድነው? ስንት ነው የከፈልከው? 1000 ነው? 1000 ነው ወይ ከፈልከው? እሺ እኮ ካልሽ ችግር የለውም። ምን እንከፍላለን እኮ። አስገባኸው እኮ። ምን ላድርግ ታዲያ? ተማሪ ነኝ ታውቃለህ አይደለ? አንተ ነህ ለኔ መስጠት ያለብህ እኮ። ተቀበልከኝ ብሩ። እሺ እንኪኒ እኮ ግራ እያጋባሽኝ እኮ። ምን ላድርግ? ምን ልሁንልሽ? ምን ትሆኝልኝ? እየተነጨነጭክ ነው ያለከው። እኔ ምን አደረኩሽ? ምን አለ እኔ ነህ አይደለ? እኔ ለዛ ነው ትነጨነጭ። አልተወደኝ። ዛሬ መጨረሻችን ነው የሚሆነው። ወይ ይታጠባል ወይ እንለያያለን። እኔ በገዛጄ በሽታሪ ሞደቀ ነገርኩሽ፣ ነግረዋለሁ። ዛሬ ይሄ መጨረሻ ቀን ነው። ወዴት ነው የምፈራው? እሺ ነግረዋለሁ። እኔ ፍቅር ዛሬ ደግሞ ብሶበታል። ምን አልሽ? ቆየዋ በእናትሽ ታክሲ ውስጥ እኮ ነው እየመጣው እንዳለ ሰው አንቺ ወንዱ መታጠብ ትቷል። እንዳለ እንደዚህ ብታችሁ ምን እንደሚል ማለት በቃ በእግሬ እንደዚህ እየመጣው እኮ ነው። አንተ በነገረ ምን አለ አንቺ ራሱ አይብሻለሁ አንዳንዴ ምናምን ነገር ከጫማሽ ኤክስኪውዝ ሚ እኔ ወይስ አንተ አልነግርህም እያልኩ ነው እንጂ በጣም ነው የምሸተው። አዋረድከኝ በጓደኞቼ ፊት። እኔ አዎ ውሃ አይገለም። እሺ ታጠብ ደግሞ ይጠጋኝ። ማን በነገረሽ እናቱ ይብብት ሸጣኝ ይሄ ማን ነው? ኧረ መጣ ወገኔ። ኧረ ድረሱልኝ ወገኔ። ወንድሜ ልትሞት 1 ሰዓት ነው የቀራት። አፈር ከሚበላው ብር አምባሯን ለሰው መስጠት ትፈልጋለች። ወንድሜ ወንድሜ ፈልግልኛው ሌላ ሰው። አዎ አንተ ክፉ ነህ ያለው አንድ ልባላት አንተ ደስ ይለኛል። ውሰድላት። ኧረ ተፈርምቶ ነው እሙዬ ለተካሪሽ ዶክተር እግዚአብሔር ይስጥ። ምንም ችግር የለም። አንቺ እግዚአብሔር ይስጥ። ምን ችግር አፈር ከሚበላው ምን ችግር? እኔ የምልህ ወይ ምን ነበር ያመማት? በእናትህ በሚያሳዝን ሁኔታ ኤችአይቪ ኤድስ ተረጋጋ። በቃ ኤችአይቪ ያዘ። በቃ ያዘን ሁኔታ በቃ አንድ ድርገማ የፈለግከውን ድርገም 10 ዙር ነጠቃት። ሄሎ ቤብ፣ ኧረ ቶሎ ና በእናትህ ቶሎ ና፣ ታስፈልገኛለህ። አሁኑኑ ና ቶሎ በል ቤብ። ምን ነው ምንሽብኝ? ምን ነው በእናትህ ለድመቴ ያልፈለው ወተት ሰጥቷት ቀስቅሰት አትነሳም። ምን ያልፈለው ወተት ችግረኝ እኮ ነው። እኛ አሬራ እንዴ ምን ጠጣው ማለት እንትን እንዴት ለድመት እንዴት ያልፈለው ወተት አይመከርም እኮ። አንጀቱ ይበጣጠሳል ማለት ለአይጥ እንኳን አይመከርም እኮ። በእናትህ ለውሼ ራሱ ባለፈው አስጋው ላይ አዋዜ አብዝቶ ሰጥቷት በቃ ታሞ 3 ቀን ሙሉ ወደ ክሊኒክ በቃ አልቻልኩም። አዋዜ ያለበት ስጋ ለውሻ ጥለናል ከጀርባ አይመከርም እኮ። እዛ ቤት በጣም የእንስሳት ግፍ አለ ማለት ነው። አዋዜ ለውሻ ማለት እርሱን ያረግፈዋል። አንጀቱን ማበቃ እንዳለ አይሰራም እኮ። እንዴት ለአዋዜ ስጋው እንዴት ሆነ ታዲያ? ተጣለ ከጀርባ ስጋውም አዋዜውም እኮ ቤት በኩል ይጣላል። በግራ ቆሻሻ መጣ ውስጥ እዛ ምን ነው? አይ ምንም ሌላ ውሻ በልቶት ደግሞ እንዳይታመም ነው። ወይኔ ምን አለ ሁሉም ሰው ልክ እንዳንተ ስለሰሳት። ይሄማ ግዴታችን እኮ ነው፣ ግዴታችን ነው። በቃ እኔ ደርሼ መጣሁ። ሐኪም ልፈልግልሽ ማቁሰው አለሽ። በጡስ ማሰዣ ያለው ላኪው በጡስ ማሰዣ ያለው ጉርባ ከከደ ጉርባ ባይሽ በደረ ከሰ በደርት ባይሽ ከሰ የመጣ 30 በደይ ምን እንቃል ተበደይም ከሷ ጋር አልጋስን ከባይታ እኔ ባይሽ እንደቴ ነው ማለት ሰምተኛላ። በደይ የመጣ በደይ ላይ አንቺ ሴትዮ ምንድነው የሚሻል? ስነ ስርዓት የሚባል ነገር አልፈጠረብሽም። ማለት ነበር። ምንድነው? ምንም ሙያሽ ፈሰሰልሽ። ነይ ግቢ። ዋው ቤትክ በጣም ያምራል። ልክ እንዳንቺ። ነይ let me show you the bedroom። ሳሎን መሆን አንችልም? ኧረ it's okay, I insist። So you told me it's your first time, huh? ምኑ? ተይ እንጂ ምንሽ ነው? ነይ ዓለምሽ ነው ማሳይሽ ዛሬ። እንዴ ቆይ ምን ይሆንክ ነው? እንዴ ቆይ ምን ይሆንክ ነው? ኧረ ኖርማል ነው ቤቢ ግርል።
ተረጋጊ እንጂ እንዴ ምን ልናደርግ መስሎክ ነው? let me handle you ያንተ ምን ሆነክ ነው? አባንቺ ምን ሆነሽ ነው? ፊልም ልናደርግ እንዴ መጣ ነው? እንደዛው ማይኔ ቆንጆቲ በቃ ፈታ በያ እሺ ነው ልክ ወንድሜ እኔ እንደዛ ነገር ፈልጌ እኮ አይደለም የመጣሁት። ደባቁላ ብንሄድምና ኡላ አፍ ተነሽኛ አላት እኔ ኦለም ጉርባ ከርከዴ ማልጎታሲ ማለስም በባራረክ ሱቂ ነው አለ ሲያርሜና እርግቴ ሱቂ ደም ጡት አርሜ ጡት ጉርባ ከስሚቲ ጡት ሱቂ ደምና ሱቂ ነው አለ ሲንጀደ መጥፎ ቦታ ማርጀምራ አኑ ላቀና ሲጋባሳ እሺ ጉለን አንበላም አላቀናኛል ኮና ዋለስ በቃ አሬድም ውይ ውር ጊዜ አንተ በና ሁሉ ጊዜ እየመጣ ላቀና አንተ ያታለልከኝ ቦዲ አኑ ላቀና ሲያፈራ እሺ ሱቂ ነው ወለስ እሺ ቆይ ሱቂ ደምቴዛ ማልብታ ነሽ አርሜቱ ደባቁላ በልጡታት በል ደምቴ ማልብታ ነዛ እሺ ደባቁላ ብንሄድምና ኡላ ጉርባይ ሰሚቲ አኛተሙን ቤቱ ይሰድም አርሜቱ ስትልማው አልኩ ላ እንጨጨፍስና አከናቲ ሙሙራማ ብዴናላ አከተኛታም ቤቱ ደባቁላ ኡላ ማብላጅማ እሺኒ በደ ማልተ እኩን ወረረረ በደኖ ጭራሽ አይደለም ቆይ አይደለም አይ አጥባኝ አረ እኔ ሰው አፍ ነጠባት ብያለሁ። አባቴ ቆጣኛል እንዴ አባቴ ታያል በእናትህ አጥባኝ። አረ አባቴ ቆጣኛል የታያል አባትህ ካጥባኝ ትንሽ አጥባኝ እኮ እናቴ ካይሲ ደግሞ ትቆጣኛለች እኮ እሺ እናቴ ታለች እናትህ አታይም እኮ አጥባኝ እንዴ አረ ሰው ይናገር ሰፈር ሰው ይናገራል ሰው አፍ እየጠባ ነው ማን አለ ሰፈር ሰው ማንንም የለም ቶሎ አንዴ ብቻ እሱ ባይን ቆይ ደግሞ ፈጣሪ ደግሞ ያኛላ እንዴ ፈጣሪ ባይ ምን ችግር አለው ፈጣሪ ሀይ ደግሞ ለአባቴ ለእናቴ ቢናገር እንዴ አረ እንደዚህ ይናገርም እንዴ ምንድነው እዚህ ጋር ምን ጋር እዚች ጋር ቁራሊዮ ቢጫ ጠርሙስ ቀይ ጠርሙስ ያለው ቁራሌ እቺ ስንት አንቺ ነሽ ጭራሽ አንቺ ነሽ በየሰፈሩ ቁራሌ ምን ፈልክ አንቺ ነሽ እንጂ በየሰፈሩ ቁራሌው እያልሽ እኔ ከማጠር ምን ፈልክ እኔ ምን ፈልጋለሁ ይኸውልሽ እንደ ድሮ ያንቺን ልብ ለመስበር ሌላ ሴጋ ሜዳ አያስፈልገኝም እቺን ልቅቅስ አረጋት አብሮ ልብሽ ይሰበራል የእውነት አብሮ ልብሽ ይሰበራል ይኸውልሽ ስሚኝ ከኔ ተለየሽ ለዚህ ነው አሁን ያ ፎቃጣ ጓደኛዬ የቀማኝ የመጀመሪያው የሴት ቁራሌው ተብለሽ ጊነስ ላይ መመዝገብ አለብሽ ሰይፉ ላይ ቀርበሽ ቆይ ልጨርስበት የትም አይደምሽ እሰጥሻለሁ እንጀራሽን እሰጥሻለሁ ግን ሰይፉ ላይ መመዝገብ አለብሽ ይኸውልሽ የመጀመሪያው የሴት ቁራሌ በየሰፈሩ የኔ ግፍ ይኸውልሽ አንተ አመጣዋለህ ሰመጣው ሰንት ትላለህ የኔ ግፍ ማለት ነው አይደለም በየሰፈሩ ቁራሌው እየዞሽ እንደዚህ ጫማውን አያሽ ተስጀሙ ታጸያለሽ ገና የኔ ግፍ ገደል ይዞሽ የሚከተው ነው የምልሽ እሺ አሁን ስጠኝ ፈልገሽ አይሸጥ እንደውም አይሸጥም የእውነት አይሸጥም ናግባ የት ነው የምንሄደው? ናግባ እንጂ አልጋ ናግባ ምን ሆነ ነው? አይ ምግብ ከበላን አይበቃ ናግባ እዚህ ድረስ መጥተህ ነው እንዴ? በእናትሽ ምን ሆነ ነው? በእናትሽ ምን ማለት ነው በእናትሽ? ሰው ምግብ ከበላ በኋላ ናግባ። አይ በእናትሽ እናቴ ትቆጣኛለች እናቴ ትቆጣኛለች በዚህ እድሜ የሆነ ነገር ቢታያት ነው በእናትሽ ቅድም እኮ ደውላ ነበር እየበላን እሷን ነበር ሳወራ የነበረው ለዛ ነው የሆነ ነገርማ ታይቷታል ይቅርብኝ ውይ በእናትሽ ናባካ አትቀልድ ደግሞ ፈጣሪም አይወድም ይቅርብኝ ውይ በእናትሽ በል ውጣ እሺ አመሰግናለሁ እግዚአብሔር ይስጥልኝ እሺ ለምግቡ እኔ ምንሽ የዚህ ሰፈር ሰው ሁሉ እየተፈተነ ነው አንቺ ለምን ማትፈተኙ ኧረ ፈተናለሁ መጨረሻ ዙረኝ እኮ ነው ምን መጨረሻ አረጉሽ ደደብ ስለሆንሽ ስለደደብሽ ነው በቃ አረጋግጣለሁ ለነገሩ ያረሳ ቲክቶክ ነው የምታየው እንዴት ብለው ይመርጡሻል ወይኔ እናት ፈተኝ ማለት የምትመኙን አይነት ባል አገኘሽ። በቃ የምመኘው የጸሎቴ ምላሽ ማለት ትችላለሽ እኮ በቃ ውቅጥ የሚያደርገኝ ታውቂያለሽ። አይኔ ጥፍት በውክስ ወገቤ ራሱ ማታ ይጠብቀኛል ነው የምልሽ። በቃ ሰብለ ትቃጠል አንቺ እንደዚህ እንዳንገበገበችኝ በቅናት ባላ የወገራት አገኘሁ። በቃ የጸሎቴ ምላሽ ውይ አየሽ አይደለ ፍቅር አሰጣጡ። ወይኔ እኔ ምን ላድርግ እንደው እኔ የምልሽ ሳጅን ማለት የኔ ፍቅር ወይ መች ነው እኔና አንቺ አልጋ በቁጥጥር ስር ውለን የምናወራው?
ከጋብቻው በፊት ምንም ነገር ማድረግ አልፈልግም። እሺ መች ነው ካቴና አስሬልሽ ማን ነው ቀለበት አስሬልሽ የምንጋባው? እኔ እንጃ አላውቅም። ምን ማለት ነው አላውቅም? ላንቺ ብዬ አይደለ እንደዚህ የምመላለሰው እንደ እስረኛ ጠያቂ አላሳዝንሽም? ያው ታውቂያለሽ ቤተሰቦቼን ነገር አሁን ራሱ ሞዴስ ልግዛ ብዬ ነው የወጣሁት። እሺ ወይ ለምን እንደዚህ አናደርግም? እንዴት? ይኸውልሽ ቀለል ያለ ወንጀል ሰሪና ከዛኛ ጣቢያ መተሽ እጅሽን ትሰጫለሽ። ከዛ የተወሰነ ጊዜ መታሰርሽ ስለማይቀር ያኔ ቀን በቀን እንገናኛለን። እንዴ አማል እንዴ? የምሬን እኮ ነው። ቀን በቀን እንገናኛለን። እኔ የሚቀርበኛል እዚህ ድረስ ከመጣ ሰማኛለህ። ሁለተኛ ጠገቤ እንዳትደርስ ነው። ነው እንደዛ ነው። አዎ ተኩላ 01 ይሰማል። ይሰማል። በመንገዴ ላይ መታወቂያ ላይ ያዘች እድሜዋ ከ25 እስከ 30 የሚገመት ወጣት ሴት አግኝቻለሁ። አሁኑኑ በቁጥጥር ስር አውራት። አሁኑ ቀጥ ይወጣታ ወደ ጣቢያ ቀጥ። ላንተ ብዬ እኮ ሱቅ ብዬ እኮ ነው የወጣሁት። እንግዲህ ምንም ማድረግ አይቻልም። ማንም ሰው ከህግ በላይ አይደል። እባክሽ ፍቅረኛ እኮ ነኝ። ረሳኝ ነበርሽ። እባክሽ እኔ ምንድነው አንተ? ወይኔ አባዬ ጉድ ተሰርቼ ነበር ዛሬ። ፖሊሶች ይዘውኝ ነበር። ፖሊስ? አረ ወይኔ እንዴት እንደተረፍኩኝ አባዬ። ለምንድነው የሚይዝህ? እዛ ጓደኞቼ ጋር ተሰብስበን እየጦዝን። ምን እያልን? እየጦዝን አባዬ። እየጦዝን ማለት እየሳባችሁ? አዎ እየሳበን። ምን እንዳልገባ This is the end። እነሱ ቢይዙኝ ይሻለኝ ነበረ። ይመቻችሁ። ሁሌ በዳኛ ፊፋ የሚያግዘው ለእናንተ ነው። ይመቻችሁ። አሸነፋችኋል። ካሜራው ማለት ሰባቻ ዋው ምን ለምን የምትሳደበው? ና ምን የምትለው በማን ነው? ምን ቫሞስ አርጀንቲና በቃሽ። ና ቤብ ምን እያደረግሽ ነው እዚህ? ምሳ አምጥቼልህ ነው እኮ። ስራ ቦታ እንደመጭ ብዬሻል ነበር እንዴ? ይርባሃል ብዬ አስቤ ነው። ሽጉጤን አውጥቼብሽ ሊሆን ነው። እሺ ጎበዝ ሰራተኛ ነው። በቃ ከዚህ በኋላ መለየት አለብን። አብሬት መሆን አልፈልግም። ኧረ ይመችሽ በቃ ቻው በይኝ እንጂ ታዲያ ከመልካሙን ልግጠምሽ። እሺ መልካም ጊዜ። በቃ ምንድነው በቃ እንለያይ ብለሽ ትደነግጫለሽ እንዴ? በቃ ጀረጂ እንዴ እና አንቺን ልለማመጥ ነው? አካም ባለው ራስ እኔ ምን የኔ ብር ስንት ብር ነው? አናት ላይ እየጮህብህ ያለው 5 ብር ነው። እሺ አራዩ በእናትህ ሁሉ ኧረ ዝም በል አትጮሽ። አጭ ቆይ ላስረዳ። 85 ብር ነበረብህ። እሺ ከዛ ትናንትን እርጥብ ከፈልክልኝ። ስንት ብር ይቀርባል? 15 ብር አይቀርብም? ታዲያ ምንድን ነው የምትለው? እና ሻይ አልጠጣ የባጃጅ ውስጥ የመጣንበት ባጃጅ 20 ብር የከፈልኩልህ። ኧረ እባክህ 25 ብር አልሆነም? 25 ብር አናትህ ላይ ይጮህብህ ነው። እሺ አስታውስ። ባለፈው ዕለት ቺኳ ደወለሽ ብለህ የ5 ብር ሜጋባይ የ5 ብር ድምፅ አልገዛሉ ከቴሌ ብር ላይ አትግመሽ ነው። ቆይ ምን ለጋሹ ብር አለብህ። እስቲ ለጋሹን በእናትህ ለጋሱ እኔ አስታወስኩልህ። እንደው ከዛ የ5 ብር ልኬ ቶሎ አለቀችብህ። ከዛ ያስብ ድገመኝ ብለህ እንደውም ደገምኩልህ። ኤርሚ ምስክር ነው። ምንም እንዳትዋሺ 45 ብር እየጮህብህ ነው አናትህ ላይ። በቃ ይሰጣል። እሺ አትጮሽ። 45 ብር አለብህ። እሺ አትጮህ። እንካ 5 ብር እንካ። እቺን 5 ብር ያዝ። ስንት ብር ይኖርብሃል ማለት ነው? 50 ብር። አናሲ ላይ እየጮህብህ 50 ብር። ምን አድርግ ነው የምትይኝ? በጣም ታገስኩ። አንተ ምንም አትለወጥም። መች ነው የምትለወጠው? ይኸው ተለወጥኩኝ አይደል እንዴ? የታል? የቱ ጋር ነው የተለወጥከው? እዛ ጋር። አንተ መቼም አትለወጥም። መለየት ግድ ሆኖ በኔ ላይ ከጣለው ቅጣቱ። ይሄ ዘፈን የማን ነው? ቆይ አሁን የዘፈንከው ዘፈን የማን ነው? ምን ነው አገር ውስጥ አልነበርሽም እንዴ? ማለትማ አዲሱ ሙዚቃ ሊለቀቅ እንደሆነና ቲክቶክ ላይ ደግሞ በርካታ ሽልማቶችን የያዘው ቻሌንጅ ማስጀመር እንዴት አታውቂም? እሱንማ ሰምቻለሁ፣ ቪዲዮም ሰርቻለሁ። ቻሌንጁ የሚያበቃበት ቀን በጣም እየተቃረበ ነው። ሙሉ መረጃውን የያዘው ቪዲዮ ደግሞ ፒን አድርጌላችኋለሁ። ይመቻችሁ። አንተ ልጅ ግን ይህን ነገር ካልታውክ እሷም የልጅ እናት አንተም አባት ትሆናለህ። ተው ተው ይህን ዋሽንት ተው።